ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 4 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት ለህብር ሬዲዮ ቤተሰቦችና አድማጮች ባለፉት 2 ቀናት ፕሮግራሞቻችንና ዜናዎችን መጫን ያልቻን ሲሆን ይህንን አዲስ ቻናል ሰብስክራይብ በማድረግ ሼር በማድረግ መረጃው ላልደረሳችሁ የህብር ሬዲዮ ቤተሰቦችና አድማጮች በማድረስ የበኩላችሁን አስተዋጽኦ በማድረግ አጋርነታችሁን ልትገልጹ በአክብሮት እንጠይቃለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የጎንደር ፋኖ አንድነትና ምላሹ፣ ተጨማሪ ኑሮ ጫናና የከሸፈው ድርድር፣ የፋኖ ከፍተኛ ወታደራዊ ድል፣ ትግራይና የተጠናከረው ተቃውሞ፣ መብራትና የታሪፍ ጭማሪ እቅዱ፣ የአገዛዙ ማዘናጊያ፣ ማዳጋስካርና አዳዲሱ እርምጃዎች የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በሁለት ጎራ ተሰልፈው የነበሩ የጎንደር ፋኖች ዛሬ እርቅ በማድረግ ወደ አንድነት ለማምጣት አስቻይ ስምምነት ማድረጋቸው ተገለጸ። እርምጃው ለፋኖ ትግል ከፍተኛ ድል መሆኑ ተገልጿል። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝና በአፋድ ስር የሚንቀሳቀሱ የጎንደር ጠቅላይ ግዛት ስር የሚንቀሳቀሱ ፋኖች መካከል እርስ በርስ የነበረውን ግጭት እልባት ለመስጠትና አንድነት ለማጽናት አስቻይ ሁኔታ ለመፍጠር ውስብስብ ያደሩ ጉዳዮችን በእርቅ በዛሬው ዕለት ፈትተዋል በማለት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ በፎቶግራፍ አስደግፎ ይፋ ባደረገው መረጃ ገልጿል። ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ከፍተኛ ወታደራዊ አዛዦች መካከል አርበኛ ሳሙኤል ባለድል ከጎንደር ጠቅላይ ግዛት ዕዝ 2 ልጆቹን ለትግሉ የገበረው አርበኛ ደረጀ በላይ ጨምሮ የተለያዩ አመራሮች በተገኙበት ውይይት አድርገው ስምምነት ላይ መድረሳቸው ታውቋል። በዚህ የእርቅ ስነ ስርዓት ወደ ግጭት ያስገቡ ጉዳዮችን ወደ ጎን በመተው ለአማራ ህዝብ አንድ ላይ ለመቆም አንድነቱን ለማጽናት አስቻይ ሁኔታ ለመፍጠር ሳያስማሟቸው የነበሩ ጉዳዮችን ጭምር በመነጋገር በእርቅ በዛሬው ዕለት ጥቅምት 4 ቀን 2018 ዓ.ም መፍታታቸው ለፋኖ እንቅስቃሴ እንቅፋት ሆኖ የቆየው አልፎ አልፎ የሚደረገው የውስጥ መጓተት ልባት እያገኘ ለመምጣቱ ግልጽ ማሳያ በመሆኑ አንድነቱ እንዲጸና ሁሉም ወገኖች የበኩላቸውን አስተዋጽኦ እንዲያደርጉ ጥሪ መቅረብ ጀምረዋል። የጎንደር ፋኖ ወደ አንድ መምጣት ትልቅ እመርታ መሆኑን በከፍተኛ ደስታ መረጃውን ተከትሎ አስተያየት እየተሰጠ ሲሆን የፋኖ አመራሮችም በየበኩላቸው የድጋፍ አስተያየታቸውን ሰጥተዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ ሰብሳቢ አርበኛ ዘመነ ካሴ በአንድነቱ የተሰማውን ደስታ ገልጾ ወንድሞቻችን አንድ ቃል እንድትናገሩ፣ እንዳታዝኑ፣ ፍጹማንም እንድትሆኑ ሁላችሁም በጌታችን በኢየሱስ ክርስቶስ ስም እማልዳችኋለሁ፣ እንዳትለያዩም አንድ ልብና አንድ ሐሳብ ሆናችሁ ኑሩ በሚል የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንድ ላይ የተጻፈውን በማጋራት እንኳን ደስ ያለን፣ ክፋት ለማንም በጎነት ለሁሉም በማለት አንድ አማራ እስከ ምጽአት አንድ አማራ በሚል መልካም ምኞቱን ገልጿል። የአፋብኃ ማዕከላዊ ኮማንድ አባልና የቀጠናው ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ የቀድሞው ጠበቃ አርበኛ አስረስ ማረ ዳምጤ በበኩሉ ሁሉም ጊዜውን ጠብቆ ይከናወናል፣ የጠላትና ላይ የሚያዞር ልዩ ምስል በማለት የጎንደር ፋኖ አመራሮች ወደ አንድ መጥተው የታየበትን ምስል ጭምር ዋቢ በማድረግ አስተያየቱን ሰጥቷል። በቀጠናው ዋና ወታደራዊ አዛዥና ምክትል ሰብሳቢ ሆነው የፋኖ ጀነራል የሚባለው አርበኛ ዝናቡ ልንገረው በበኩሉ በሁለት ወንድማማቾች የተኩስ ልውውጥ ራሱን የሚያረካ ድኩማንን ያሳረረ ድንቅ ውሳኔ በማለት የጎንደር ፋኖች ወደ አንድ መምጣታቸውን አድንቋል። የዘመነ መሳፍንት አገዛዝን አፍርሶ አንዲት ሀገር የፈጠረልን የመይሳው ካሳ አጼ ቴዎድሮስ ልጆች ጠላታቸውን መተው ጣሉ ሲባል እንጂ ተመታተው ወደቁ መባል የኛ ዘመን ውርደት ነው፣ ኮርተንባቸዋል፣ ምስጋና ይድረሳችሁ ማለት ቀጣይ በሚኖሩ ቀሪ ስራዎችም ከጎናችሁ ነን በማለት አርበኛ ዝናቡ ልንገረው የጎንደር ፋኖ ወደ አንድ መምጣቱን አስታኮ አስተያየቱን ሰጥቷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ዛሬ ጥቅምት 4 ቀን የጎንደር ፋኖች የነበረውን ግጭት እልባት ለመስጠትና አንድነት ለማጽናት አስቻይ ሁኔታ ለመፍጠር ውስብስብ ያደሩ ጉዳዮችን በእርቅ መፍታታቸውን አስታኮ በነገው ዕለት ተጨማሪ ዝርዝር መግለጫ እንደሚሰጥ ገልጿል። ኢትዮጵያ መክፈል የነበረባትን 1 ቢሊዮን የአሜሪካን ዶላር የውጭ ዕዳ በተመለከተ ከአበዳሪዎች ጋር የነበራት ድርድር ያለ ውጤት መቋጨቱም ተሰማ። ሮይተርስ የዜና አገልግሎት እንደዘገበው ካለፈው 2 ዓመት ማለትም ከፈረንጆቹ 2023 ጀምሮ ኢትዮጵያ መክፈል ይጠበቅባት የነበረው ዓለም አቀፍ ቦንድ በተመለከተ በኢትዮጵያ መንግስትና በዓለም አቀፍ አበዳሪዎች መካከል ሲካሄድ የቆየው የብድር ማስተካከያ ውይይት ቁልፍ በተባሉ ጉዳዮች ዙሪያ ከስምምነት
መደረስ ባለመቻሉም ድርድሩም ሳይሳካ መቅረቱም ታውቋል። የኢትዮጵያ መንግስትም ዛሬ ባወጣው መግለጫ በዕዳ ማስተካከያው ዙሪያ ከስምምነት ላይ መድረስ ባይቻልም አበረታች ያለው ሂደትም መከናወኑን ጠቅሶ ውይይቶችን በቀጣይነትም ይካሄዳሉ ብሎም ተስፋ እንደሚያደርግም ገልጿል። ካለፈው መስከረም ወይም ከፈረንጆቹ ሴፕቴምበር 25 2025 እስከ ትላንት ድረስ ሲካሄድ የቆየው ድርድር ኢትዮጵያም ከግል አበዳሪዎችም የተበደረችው 1 ቢሊዮን የአሜሪካን ዶላር ቦንድ ባለፈው ዓመትም ይከፈላል ተብሎ ቢጠበቅም በኢትዮጵያ በኩል የተገባውን ቃል ኪዳን መፈጸም ባለመቻሉ ቀደም ሲል መገለጹ አይዘነጋም። ዋይት ኤንድ ኬዝ ኤልኤልፒ እና ሌዘርድ የተባሉ አማካሪ ድርጅቶች አማካኝነት የምክር አገልግሎት የተሰጠው የኢትዮጵያ መንግስት ከአይኤምኤፍን ጨምሮም ከተለያዩ አበዳሪ አገራትና ባለድርሻ አካላት ጋር በመመካከር የተደቀነበትን ዕዳ እልባት ለማስገኘት ዝግጁ መሆኑን በመግለጫው ላይ ጠቅሷል። ይሁን እንጂ እንደ ሮይተርስ ዜና የኢትዮጵያ መንግስት ዕዳውን ለመክፈል ማንገራገሩ ለኢትዮጵያ ገንዘብ በማበደር ከሚታወቁት ከዓለም አቀፉ የገንዘብ ተቋም አይኤምኤፍና የኢኮኖሚ ማስተካከያውን ሂደትን ከሚደግፉት የጂ20 አባላት ጋር ወደፊት ሊኖረው የሚችለው ግንኙነትም ከአጣብቂኝ ውስጥም ከመውደቁም በተጨማሪ ጉዳዩን ወደ ሕግ አግባብ ሊከቱትም ይችላሉም ተብሎም ተሰክቷልም ብሏል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ በ3ኛው ጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ሌሊቱን ወደ አዲስ ቅዳም ከተማ ዘልቆ በመግባት በወሰደው ኦፕሬሽን ከፍተኛ ወታደራዊ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ ዛሬ ጥቅምት 4 ቀን 2018 ዓ.ም ይፋ እንዳደረገው ከንጋቱ 12 ሰዓት ጀምሮ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ 3ኛው ጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ አዲስ ቅዳም ከተማ በመግባት ባደረገው የእጅ በእጅ ውጊያ የታገዘ ድንገተኛ ኦፕሬሽን በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በዚህ ከሌሊቱ 12 ሰዓት እስከ ረፋዱ 5 ሰዓት ድረስ ለተከታታይ 5 ሰዓት በቆየ ልዩ ኦፕሬሽን አዲስ ቅዳም ስላሴ አባ አይናለም ከብት ገበያና ባታ ቤተ ክርስቲያን መሽጎ በነበረው ከሞት የተረፈው ጠላት ላይ በተወሰደ ድንገተኛ የተናበበና የተቀናጀ ጥቃት 19 የጠላት ኃይል ሲደመሰስ የቀረው ኃይል ጓዶቹን ሳያነሳ ቁስለኛና ቁሳቁሱን በየሜዳው እያንጠባጠበ ሙሉ ለሙሉ ምሽጉን በመልቀቅ ወደ አድጓሚ ተራራ ለመፈርጠጥ መገደዱ ተገልጿል። በዚህ በአዲስ ቅዳም ከተማ ልዩ ኦፕሬሽን 19 የብልጽግና ታጣቂ ኃይል ሲደመሰስ 27 መቁሰሉን 16 ክላሽንኮቭ መሳሪያ ብዛት ካለው ተተኳሽ ጋር በምርኮ ገቢ መደረጉን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ አስታውቋል። ከወታደራዊ እንቅስቃሴው በተጨማሪ በሰጠው አስተያየት የኢትዮጵያ የፖለቲካ መልክ በማይታመን ፍጥነት የተቀየረው ፋኖ የሚባል ጀግና ኃይል ያረጀ ያፈጀ ሀገሪቱን የፖለቲካዊ የቆሻሻ ክምር ፈነቃቅሎ በመውጣቱ ነው ማለት የፋኖ እንቅስቃሴ ተጠናክሮ መቀጠሉን አስታውቋል። ይህ በእንዲህ እንዳለ በቀጠናው ምክትል የህዝብ ግንኙነት ኃላፊ አርበኛ እስቲበል አለሙ አማራ ክልል የተገኘ ሁሉ እንዲቃጠል ሲደረግ ባለጊዜው ሽመልስ አብዲሳ ደግሞ እንዲህ እያከፋፈለ ነው በማለት ሰሞኑን የአብይ አገዛዝ ስልጣን አስጠባቂ ወታደሮች የግለሰቦችን ሞተር ሳይክል ጭምር በአማራ ህዝብ ላይ የከፈቱትን ጦርነት ተከትሎ አደባባይ አውጥተው ያቃጠሉበትን እርምጃ በማስታወስ ዛሬ የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ በሺ የሚቆጠሩ ሞተር ሳይክሎችን ለክልሉ ማከፋፈሉን ተከትሎ በሰጠው አስተያየት ገልጿል። በትግሉ የሚያበረታን የተሰው ወንድሞቻችን አደራና እንዲህ አይነት ዘረኛ እርምጃ ነው በማለት አስተያየቱን ገልጿል። ሽመልስ አብዲሳ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በተደጋጋሚ የሚሰጣቸው አስተያየቶች በተጨማሪ በቅርቡ እየደረሰባቸው ያለውን ወታደራዊ ሽንፈት ለማካካስ ወደ አማራ ህዝብ ተጨማሪ የኦሮሚያ ልዩ ኃይልን ለማዝመት በወሰኑበት ወቅት በአንድ ኮማንዶ ባሏቸው የኦሮሚያ ልዩ ኃይል ምርቃት ላይ ተገኝቶ በሬ የቀለብን ያሰለጠነውን ሰራዊት በማዝመት አማራ እናዳክማለን፣ በኢትዮጵያ ፖለቲካ ከዚህ በኋላ ወሳኝ ፖለቲካዊ ሚና አይኖረውም በማለት በተለመደው ጥላቻ ንግግሩ መናገሩና ሰሞኑን በተከታታይ በ10 ሺህ የሚቆጠሩ የኦሮሚያ ልዩ ኃይል የመከላከያ ልብስ እየለበሱ ወደ አማራ ክልል በመግባት ላይ መሆናቸውን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሪኮር ደቡብ ወሎ ዞን ውስጥ ከሰፍረው በኮሎኔል መብሬ አስማማው ዋሴ ከሚመራው አድማ ብተና መካከል የ22ኛ ሻለቃ አዛዥ ሆነው ኢንጂነር አዝመራውን መደምሰሱን ዛሬ ጥቅምት 4 ቀን 2018 ባወጣው መረጃ አስታውቋል። ከደቡብ ወሎ ዞን መቀመጫ ደሴ ከተማ በስተምዕራብ ከሚገኙት 11 ወረዳዎች አንዱ የሆነችው መሃል ሳይንት ወረዳ መቀመጫ ደንሳ ከተማ ውስጥ ሰሞኑን በተከታታይ ለ3 ቀናት የንጉስ ሚካኤል አሪኮር ሰራዊት የማጥቃት እርምጃ ወስዶ የጠላት ኃይል ላይ ሰብአዊና ቁሳዊ ኪሳራ ያደረሰ ሲሆን ኮሩ ካቀፋቸው ክፍለ ጦሮች መካከል የአማራ ሳይንት መቅደላ ክፍለ ጦር፣ መብረቅ ክፍለ ጦርና ኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰኑ አህዶች ወደ መሃል ሳይንት የላኩት ኃይል ከፍተኛ ጀብዱ በመፈጸም
ከአድማ ብተና ሻለቃ አዛዥ በተጨማሪ የኮሎኔል መብሪያ አስማማው ዋሴ አጃቢ የሆነ ስናይፐር ተኳሽ እንዲሁም ሄኖክ የተባለ የ22ኛ ሻለቃ ዘመቻ መሪና 3 የብልጽግና አመራሮችን ከበርካታ የጠላት ሰራዊት አባላት ጋር መደምሰሱን አስታውቋል። የመሃል ሳይንት ወረዳ ኮማንድ ፖስት ከዚህ ቀደም የያዛቸው የግፍ እስረኞችን ሰብስቦ ወደ ካምፕ ወስዶ ለጦርነት ከለላነት መጠቀሙንም ይኸው መረጃ ጠቅሷል። ደንሳ ከተማ ዳር እየተገነባ ያለው ሆስፒታል ግቢ ውስጥ የመሸገው የጠላት ኃይል የሆስፒታሉን ህንፃዎችና እስረኞችን ደጋሽ ተጠቅሞ ራሱን ለመከላከል ቢሞክርም አይበገሬዎቹ ፋኖች ካምፑን ተጠግተው በሰነዘሩት የቦምብ ጥቃት ጠላትን ብትንትኑን ማውጣታቸውን ገልጿል። የኮሩ ሰራዊት ደንሳ ከተማን ሙሉ በሙሉ ሲቆጣጠር የጠላት ኃይል ከጎረቤት ወረዳዎች የሰው ኃይል ጭማሪ ጠይቆ ከመካነ ሰላም በኩል አጋዥ ቢላክለትም አስከሬን አጅበው ቀብር ከመፈጸም ውጭ የሰጡት የተለየ ድጋፍ እንደሌለ ዛሬ ጥቅምት 4 ቀን 2018 የሞቱባቸውን በመቅበር ለቀብር ስነ ስርዓት ጥይት ሲተኩሱ ማርፈዳቸውን ይኸው መረጃ ጠቅሷል። የፋኖን ወታደራዊ እርምጃ ተከትሎ የጠላት ኃይል በአካባቢው አጣብቅኝ ውስጥ መግባቱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው በዚሁ መረጃ ጠቅሷል። በትግራይ ክልል የሚንቀሳቀሱ ታጣቂ ኃይሎችም የጀመሩት አመጻ ለ2 ቀን መቀጠሉ ተሰምቷል። በአመጻው መንገዶች መዝጋታቸውም ተሰምቷል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ጋር ውይይት ቢያደርጉም በደሞዝና ጥቅማ ጥቅም ጉዳይ ያነሱትም ተቃውሞ ለሁለተኛ ቀን የቀጠለም ሲሆን የተሻለ ደሞዝና ጥቅማ ጥቅም የጠየቁትም የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ከሌተና ጀነራል ታደሰ ወረደ ጋር በትላንትናው ዕለት ማምሻው ላይ ውይይት ቢያደርጉም ተቋማቸው ለሁለተኛ ቀን በተለያዩ የክልሉ አካባቢዎች መቀጠሉም ተሰምቷል። የክልሉ ኃይሎች ትናንትም ሰኞ ጥቅምት 3 2018 ዓ.ም በመቀለ ከተማ አሉላ አባ ነጋ አየር ማረፊያ የሚወስደውን መንገድ ጨምሮ በርካታ መንገዶችን ዘግተው እንደነበረ የተገለጸም ሲሆን ታጣቂዎቹ የደሞዝ ጭማሪና ከቀድሞው የክልሉ ልዩ ኃይል አባላት ጋር የሚመጣጠን ያሉትም አበል እንደዚሁም የመኖሪያ ቤትና ሌሎችም ድጋፎችም እንዲደረግላቸው መጠየቃቸውም ታውቋል። የተቃውሞ ሰልፍም ዛሬ ማክሰኞ የቀጠለም ሲሆን ተጨማሪ መንገዶችን መዝጋታቸውም ተሰምተዋል። ከነዚህ መካከል የትግራይ ኃይል አባላት ከመቀሌም በስተሰሜን ምስራቅ 35 ኪሎ ሜትር ርቀት ላይ በምትገኘው አጉላ የክልሉን ዋና ከተማ ከውቅሮም ከአዲግራትና ከሌሎችም ሰሜናዊ ከተሞች ጋር የሚያገናኘውን ዋና አውራ መንገድ በመዝጋት በአካባቢው ያለውን የትራንስፖርት እንቅስቃሴ ማገዳቸውም ተሰምቷል። አንድ የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ምንጭ ለመገናኛ ብዙሃን እንደገለጹት ሌተና ጀነራል ታደሰ ወረደ ውጥረቱን ለማርገብ በማሰብ በመቀሌም ከተማም ተቃዋሚዎቹን ያነጋገሩ ቢሆንም ይሁን እንጂ የተቃውሞ ሰልፈኞቹ በዛሬ ዕለትም እንቅስቃሴያቸው መቀጠላቸውን አስታውቀዋል። በክልሉ ስለቀጠለው ተቃውሞ የክልሉ ባለስልጣናትም ተጨማሪ አስተያየትም የሰጡ ባይሆንም በመቀሌና በአጉላ ከተሞች እየተካሄደ ባለው ተቃውሞ ምክንያት መንገዶች አሁንም ድረስ ተዘግተው እንደሚገኙ የአካባቢው ምንጮችም ለአዲስ ስታንዳርድ ድረገጽ መጽሔት ገልጸዋል። ይህ በዚህ እንዳለም ራሳቸውን የትግራይ መከላከያ ኃይል ወይም ቲዲኤፍ ብለው የሚጠሩትም ታጣቂ ኃይሎች ላለፉት 2 ቀናት የዘጉትም የመቀሌ ውቅሮ አዲግራት መንገድም ዛሬ ቀትር ላይ ለትራፊክ አገልግሎት መከፈቱና ተሽከርካሪዎችም መንቀሳቀስ መጀመራቸው ከክልሉ የወጡ መረጃዎች ገልጸዋል። እንደ መረጃዎቹ ከሆነም የትግራይ ክልል ጊዜያዊ አስተዳደር የተቻለን ሁሉ እናደርጋለን፣ ጥያቄያችሁን እንመልሳለን የሚል መደለያም ጥሪ ማቅረቡን ተከትሎ መሆኑም ታውቋል። የጎንደር ፋኖች ወደ አንድ መምጣት የአማራ ሕዝብ ሲጠብቀው የነበረው ታላቅ ብስራት መሆኑን አርበኛ ምሬ ወዳጆ ገለጸ። በአማራ ፋኖ ብሔራዊ ኃይል አፋባ ሰሜን አማራ ቀጠና በላይ ዘለቀ እስር የሚገኙት የተለያዩ ኮሮችን አስተባብሮ የሚንቀሳቀሰው ኃይልና በአፋድ ጎንደር ጠቅላይ ግዛት እስር የሚንቀሳቀሱ የፋኖ መሪዎች ከዚህ ቀደም የነበራቸውን የእርስ በርስ ግጭት ወደ ጎን በማድረግ ወደ አንድ መምጣታቸው የአማራ ሕዝብ ታጋዩ ጭምር በጉጉት ሲጠብቀው የነበረው እርምጃ በመሆኑ ከፍተኛ ደስታ እንደተሰማው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የምስራቅ አማራ ቀጠና ምኒልክ ዕዝ መሪ አርበኛ ምሬ ወዳጆ ገለጸ። በ18 ቀናት ወታደራዊ ኦፕሬሽን በዘመቻ አርበኛ አደማሌ አባናደው ከፍተኛ ወታደራዊ ድል ማግስት የጎንደር ፋኖች ወደ አንድ መምጣት የፈጠረበትን ደስታ አስታኮ አርበኛ ምሬ ወዳጆ አጠር ያለ ደስታውን ገልጿል። የአማራ ሕዝብ እውነተኛ ትግል በአንድ ላይ በመቆም የሚመጣ ድል መሆኑን ጭምር የጠቀሰው አርበኛ ምሬ ወዳጆ በክፍፍላችን የሚደሰተው ጠላት
በመሆኑ ይህንን ግምት ውስጥ በማስገባት ወደ አንድ መምጣታቸው ከፍተኛ ደስታ እንደፈጠረበትና ይህም ለአማራ ህዝብ ትግል ትልቅ አስተዋጽኦ መሆኑን ጠቅሷል። ከአርበኛ ምሬ ወዳጆ በተጨማሪ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አደረጃጀት ዘርፍ ኃላፊ አርበኛ እሸቱ ጌትነት በበኩሉ እንኳን ደስ ያለን፣ አንድ መራር ሀቅ ለማንኛውም ፋኖ በዚህ ሰዓት መሳሪያ ይዞ ከሚፋለም ሰው በላይ እስከ ሞት ድረስ ሊወደውና ሊታመንለት የሚችል ወንድምም ሆነ ቤተሰብ የለም። እነዚያ አብረውን ጭቃ እየተቃቡ ውሃ እየተራጩ ያደጉ የልጅነት አብሮ አደጎቻችን እነሱ ከሌሉ እህል ውሃ ከጉሮሯችን አይወርድም የምንላቸው የትምህርት ቤትና የቢሮ ጓደኞቻችን ከኔ በፊት እሱን ያድርገው የምንለት የእናታችን ልጅ ወንድማችን አሁን ከጎናችን የሉም። ቁስለኛ አያገሉም፣ ከወደቅንበት አንስተው አይቀብሩም፣ አብረውን ደፈጣ አያድሩም፣ ምሽግ ይዘው ጠላትን አይጥሉም፣ ፊታችን ልናጠቁርባቸው ልባችን ልናደነድንባቸው የማይቻለን የነፍስም የስጋም ወንድሞቻችን አፈሙዝ አንስተው ጫካ አብረውን ያሉ ወንድሞቻችን ናቸው። ስለነሱ ሲባል የትላንት ሁሉም በደል ይረሳል፣ የትላንት ሁሉም ክስ ይሰረዛል። በድጋሚ እንኳን ደስ ያለን በማለት የጎንደር ፋኖች ወደ አንድ መምጣታቸውን ምክንያት በማድረግ አስተያየቱን አስፍረዋል። ሰላም ጤና ይስጥልን። ዋርካው ነኝ ከምስራቅ አማራ። እንደሚታወቀው እንግዲህ ሰሞኑን የከረምንበት የአርበኛ አደማሊ አባናደው ዘመቻ እሱን አጠናቀል ሌላ ምዕራፍ ስናዳምጥበት በነበረበት ጊዜ የሰሜን አማራ የጎንደር ወንድሞቻችን ዛሬ በሚገርም ሁኔታ ህዝባቸውን ስላስደሰቱ በሚገርም ሁኔታ እኛም በጣም ደስ ስላለና የአማራ ህዝብ አጠቃላይ ይሄን ስትጠብቀው የነበረ ስትጨነቅበት የነበረ ስትጸልይበት የነበረ ጊዜ ዛሬ ጊዜዋ ደርሶ የጎንደር ወንድሞቻችን ሁለቱም አንድ ሆነው ዛሬ አማራን ህዝብ ስላበሰሩ እኛም በጣም በዚህ የተሰማንን ጥልቅ ደስታ ለመግለጥ እንፈልጋለን ማለት ነው። የአማራ ህዝብ እውነተኛ ትግሉ በአንድነት ሲቆም ነው። ለኛ ብዙ ጉድጓድ ሲቆፈርልን ጠላት ለሱ ደስ አይበልህ ብሎ ለማን ደስ ሊለው ለማን ሊከፋው በማለት የጎንደር ወንድማማቾች ዛሬ አንድ በመሆናቸው በተለይ የጎንደር ህዝብ ስትጠብቀው የነበረውን ስትጨነቅበት የነበረውን አንድነትህን ልጆች በዚህ ልክ ስላስደሰቱህ እኛም ደስ ብሎናን እንኳን ደስ አላችሁ ላለሁ እንዳጠቃላይ ለታጋዮቻችን በአራቱም ማዕዘንና ለአማራ ህዝብ በሙሉ ማለት ነው። ዋርካው ምሬ ወዳጆ ከምስራቅ አማራ። የሀዲያ ወጣቶች የተቃውሞ እንቅስቃሴ ተጠናክሮ ቀጥሏል። የጉራጌ ሳኖን ሀዲያ ቆሴንን በሚል ጥያቄ የተነሳው ተቃውሞ እየተጋጋለ መምጣቱ ታውቋል። ብልጽግና በሀዲያ አደጋ ላይ ነው፣ ፍትህ ለቆሴ ሀዲያ በማለት ሰላማዊ ሰልፍ ከትላንት ጀምሮ እያደረጉ ያሉ ወጣቶች እየተጠናከረ የመጣው ተቃውሟቸውን ተከትሎ የሀገር ሽማግሌዎችና ታዋቂ የአካባቢው ሰዎች ጭምር እንቅስቃሴውን እየተሳተፉ ለጥያቄው ድጋፋቸውን መስጠታቸው እየተገለጸ ነው። ትላንት በሀዲያ በተደረገው የተቃውሞ ሰልፍ ላይ ብልጽግና በሀዲያ አደጋ ላይ ነው፣ ፍትህ ለቆሴ የሚሉት ወጣቶች ማቴዎስ ሳኒዮና ዶክተር ዲላሞ አቶሬ አይወክሉንም፣ ስልጣናቸውን ለማስጠበቅ ዝምታን መርጠዋል በማለት ከጎናችን አልተሰለፉም ያሏቸውም የክልሉና የአካባቢ ባለስልጣናትን ተቃውመዋል። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ህዝባዊ አመፁን ተከትሎ ብልጽግና ፓርቲ በሀዲያ እያበቃለት ነው በማለት ተቃውሞውን ተከትሎ አንዳንዶች አስተያየታቸውን እየሰጡ ሲሆን በአካባቢው ህዝቡን ጥያቄ ተገቢ ትኩረት ባለመሰጠቱ አሁንም በቆሴ ሀዲያ ተወላጆች ሰቆቃ የቀጠለ ሲሆን በዚህ ጉዳይ ዞኑና የክልሉ መንግስት ዝምታን መርጧል በማለት ወጣቶቹ ተቃውሟቸውን አሰምተዋል። ፍትህ ለቆሴ ሀዲያ የሚለውን የደገፉ የሀገር ሽማግሌዎች ጥያቄው ላለፉት 25 ዓመታት በላይ ሲጠየቅ እንደነበርና በተደጋጋሚ ጥያቄውን ተከትሎ የሚነሱ ተቃውሞችን በመሳሪያ ኃይል ለማዳፈን የሚደረገው ሙከራ ውጤት እንደማያመጣ ጥያቄውን ይዘው እስከ ፌዴሬሽን ምክር ቤት ሄደው ውጤት አለማምጣታቸውን በተቃውሞ ገልጸዋል። ሰሞኑን አብይ አህመድ በደቡብ ክልል ተጨማሪ ወታደሮች ለመመልመል የአካባቢው ህዝብ የባለስልጣናቱን ጥያቄ እንዲሰማ ለማድረግ በ4 ዞኖች ከ12 ያነሱ ቤቶች ተገንብተው
መጠናቀቃቸውን ተከትሎ የገጠር ኮሪደሩ የተሳካ ሆኗል የሚል ማብራሪያ ከመስጠት አልፎ በስልጤ ዞን የአካባቢው ባለስልጣናት እያንዳንዳቸው 1000 ቤት ካላሰሩ ለምርጫ እንዳትመርጧቸው በማለት በህዝብ ይሁንታና ምርጫ ስልጣን ላይ እንደወጣ አድርጎ ለማሳየት ከመሞከር አልፎ ብቻውን ተወዳድሮ ያሸነፈበትን ምርጫ ለመድገም የምርጫ ፕሮጀክቶች የሚባሉ ከአሁኑ ቅስቀሳ ጀምረዋል የተባለ ቢሆንም በካድሬ እየተጎተተ የሚወጣው ህዝብ ድጋፍ ሰጥቶኛል ከሚለው ጎን እንዲህ አይነቱ ህዝባዊ ተቃውሞ በአካባቢ ያለውን እውነተኛ ስሜት ያሳያል የሚሉ አስተያየቶችም ተከትለው ቀርበዋል። ከ2010 ጀምሮ በፌዴሬሽን ምክር ቤት የጠቅላይ ሚኒስትር ቢሮ ቤት የወሰንና ማንነት ያልገባንበት ያልወጣበት ቦታ የለም። ስለዚህ ዋና ነገሩ የሰው ልጅ የወጣበት ቤት ይመለሳል። ቋንቋችንም ባህላችንም ኑሯችንም አኗኗራችንም ሰርጋችንም ሞታችንም ሀዲያ ነው። የወጣንበት ቤት እንመለስ ብለን ጥያቄ ያቀረብነው 25 ዓመት አስቆጥረናል። ስንጨቆን በመትረየስ ቦምቦም በአፈሙዝ በጥይት በአደራ መልክ ነበር የምናስተዳድራችሁ። በዚህ ዙሪያ ላይ አንድም ልማት አያስፈልግም እየተባልን 25 ዓመት የተዘረፍን 25 ዓመት የገበርን ያለ ፍላጎታችን ተገደን እስከዛሬ ድረስ ቆይተናል። ስለዚህ መልካም አስተዳደር ፈልገናል። በዚህ መንግስት ተካለን ቀደም ሲል የነበርንበት ዞን አለምንም ድርድር ልንመለስ እንፈልጋለን። ከጉራጌ ዞን አስተዳደር ይብቃን። አብቅተናል። አመሰግናለሁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአፍሪካ የአረብ ሀገራትና የመካከለኛው ምስራቅም ጉዳይ ልዩ አማካሪ የሆኑት ማሱድ ባሎስ የኢትዮጵያና የግብጽ ፍጥጫን የሚቋጨው በፖለቲካ ሳይሆን በቴክኒካል አግባብ ነው አሉ። ኢትዮጵያና ግብጽም ወደ ጦርነት የማይገቡ አገራት ናቸው ሲሉ የመንግስታቸውን አቋም ገለጹ። ማሱድ ከአረብኛው አልአረቢያም ቴሌቪዥን ጋር ባደረጉት ቃለ ምልልስ ኢትዮጵያ፣ ግብጽና ሱዳን በአባይ ወንዝ በተለይ በታላቁ የህዳሴ ግድብ ተቃርኖ የገቡበት ሁኔታ በቴክኒካል አግባብ እንዲቋጭ የአሜሪካ መንግስት መፍትሄ እያፈላለገ መሆኑን ገልጸው የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ የሚቋጨው በፖለቲካ አግባብ ሳይሆን በቴክኒካል መንገድ ብቻ እንደሆነ የመንግስታቸውን አቋም አክለዋል። የውሃ ጉዳይ ለኢትዮጵያ ለግብጽና ለሱዳን የመኖር ወይም ያለመኖር ጉዳይ መሆኑን የጠቀሱት አሜሪካው ከፍተኛ ዲፕሎማት የታላቁ የኢትዮጵያ ህዳሴ ግድብ አሁን ላይ እውነታ መሆኑን መቀበል እንደሚያሻም አጽንኦትም ሰጥተው ከዚህ በኋላ የሚካሄዱ ጉዳዮች በሙሉ በእውነት ላይ የተመሰረቱ ሊሆን እንደሚገባም አገራቸው አሜሪካ በኢትዮጵያ በግብጽና በሱዳን መካከል ሰላማዊ ትብብር እንዲሰፍን ጥረት እንደምታደርግም አስታውቀዋል። ኢትዮጵያና ግብጽ በታሪክ የተሳሰሩ አገራት መሆናቸውን የጠቀሱትም ባሎስ ወደ ቀጥተኛም ጦርነት መግባትም አይቻላቸውም ብለዋል። በመጀመሪያው የስልጣን ዘመናቸው ፕሬዚዳንት ዶናልድ ትራምፕ ኢትዮጵያ አሳሪና አስገዳጅ ስምምነትም ካልፈረመች ግብጽ ግድቡን ልታፈነዳው ትችላለች ማለታቸው የሚታወስ ሲሆን ፕሬዚዳንት ዶናልድ ትራምፕ በቀጣይነትም የግብፁ ፕሬዚዳንት አብዱል ፈታህ አልሲሲና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን እጅ ለእጅ ያጨባብጡ ይሆን ተብለው የተጠየቁት ባሎስ እንደ እግዚአብሔር ፍቃድ ሁለቱ መሪዎችን በአንድ ጠረጴዛ ዙሪያ እንዲገናኙም ጥረት እናደርጋለን፣ እያደረግንም ዓላማችንም ወደዚያ ነው ብለዋል። የኢትዮጵያና የግብጽ ባለስልጣናትም ሰሞኑን በቀጥታና በእጅ አዙር የቃላት ጦርነት ውስጥ መሰንበታቸው አይዘነጋም። በደቡብ ኢትዮጵያ ክልል የመብራት ኃይል መቆራረጥ ነዋሪዎች ከአቅማቸው በላይ መሆኑን ገልጸዋል። አገዛዙ የመብራት ታሪፍ ለመጨመር አጋጣሚ እየጠበቀ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። በደቡብ ኢትዮጵያ ክልል ኮሬ ዞን ኬሌ፣ ጂጆላ፣ ኪሬዳና ዳኖ ከተሞች የሚገኙ ነዋሪዎች የኃይል መጥፋት ከአቅማቸው በላይ መሆኑን የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ በቀለ በአካባቢው የታጠቁ ቡድኖች እንቅስቃሴ በፈጠሩት የጸጥታ ስጋት የኤሌክትሪክ መስመሮች ለመጠገን አዳጋች ነው ሲሉ ምላሽ መስጠታቸውን ጠቅሶ ዲደብሊው ዘግበዋል። ነዋሪዎቹ በዞኑ በሙሉና በከፊል የተቋረጠ የሚገኙ ኤሌክትሪክ ኃይል የዕለት ከዕለት ኑሯቸውን አስቸጋሪ እያደረገው ሲሆን በዞሩ ኬሌ፣ ጂጆሎ፣ ኬሬዳ እንዲሁም ዳኖ ከተሞች የሚገኙ ነዋሪዎች የኃይል መጥፋት ከአቅማቸው በላይ ሆነዋል በማለት ቅሬታቸውን አሰምተዋል። ወደ ወፍጮ ድንጋይ ዘመን እንመለስ ወይ በማለት የጠየቁት ወይዘሮ ማሚቱ ኦልግሳ በኮሬ ዞን የኬሌ ከተማ ነዋሪ ሲሆኑ ካለፈው የሰኔ ወር መግቢያ አንስቶ ለኬሌ ከተማ የሚቀርበው ኤሌክትሪክ ኃይል አቅርቦት እየተቆራረጠ እንደሚገኝ ተናግረው መብራት በዚህ ሳምንት ከመጣ በቀጣዩ ሳምንት ሙሉ ይጠፋል። በዚህም የተነሳ ልጆችን አብስዬ ለመመገብ አልቻልኩም። በተለይ እኔን በመሳሰሉ እናቶች ላይ ከፍተኛ ጫና ነው የፈጠረው። አሁን ምን እናድርግ? ማንስ ይስማን? ወይስ ወደ ቀድሞ የወፍጮ ድንጋይ ዘመን እንመለስ ማለት ጥያቄ መጠየቃቸውን ይኸው ዘገባ አመልክተዋል። የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ በቀለ ለቅሬታው መነሻ የሆነ የመብራት መቆራረጥ በአካባቢው በሚንቀሳቀሱ የታጠቁ ቡድኖች ሳቢያ ጥገና ለማድረግ አለመቻሉን ምክንያት ያነሱ ቢሆንም በአሁኑ ጊዜ በአካባቢው የሚገኘው መከላከያና የፌዴራል ፖሊስ ድጋፍ መስመር መጠገንና ያረጁ ምሰሶችን የመቀየር ስራ ተጀምሮ
ጀምረዋል የሚል ማስተባበያ ሰጥቷል። የኢትዮጵያ ኤሌክትሪክ ኃይል አገልግሎት የቡሌ አርባ ምንጭ ሪጅን በበኩሉ በዞኑ ለተፈጠረው የኃይል እጥረት የጸጥታ ስጋት አንዱ ምክንያት ቢሆንም ሌላ ተጨማሪ መሰረታዊ ምክንያት አለ ያለ ሲሆን ለዞኑ የኃይል እየቀረበ የሚገኘው ከጉጆ ዞን ቡሌ ሆራ ከሚገኘው የኃይል ማከፋፈያ ጣቢያ ለብዙ ከተሞች የሚያገለግልና ከፍተኛ ጫና ያለበት መሆኑ ለኃይል መቋረጥ ሌላው ተግዳሮት መሆኑን ሪጅኑ መጥቀሱን ይኸው መረጃ አመልክቷል። አሁን ላይ የኃይል መዋዠቅና መጥፋት በዘላቂነት ለመፍታት የሚያስችሉ ስራዎች በመከናወን ላይ እንደሚገኙ በአገልግሎቱ የአርባ ምንጭ ሪጅን አማሮ ኮሬ አገልግሎት ማዕከል ስራ አስኪያጅ መናገሩን በዜና ዘገባው ተጠቅሷል። ይህ በእንዲህ እንዳለ የዓለም ባንክና አይኤምኤፍ አዘውናል በማለት አገዛዙ ተጨማሪ የመብራት ታሪፍ ለመጨመር ዝግጅት እያደረገና በቅርቡ ቆጣሪዎችን በዘመናዊ መንገድ ተግባራዊ እናደርጋለን በሚል እየተሰጠ ያለው መረጃ ለዚሁ ሽፋን ሲሆን ወደፊት የመብራት ጭማሪ ሲደረግ አዲሱን ሲስተም ተከትሎ ከዚህ ቀደም ብዙ ሲከፍሉ አነስተኛ መክፈል ጀምረዋል። አነስተኛ ሲከፍሉ የነበረው ደግሞ ተጨማሪ መጥቶባቸዋል የሚል ማስተባበያ ለመስጠትም ጎን ለጎን እቅድ አውጥተው እየተንቀሳቀሱ መሆኑና የመብራት ጭማሪ በቅርቡ ተግባራዊ ይደረጋል ተብሎ እንደሚታሰብ ያገኘነው ተጨማሪ መረጃ ይገልጻል። የአባይ ግድብ ተመርቆ ስራ ከገባ በኋላ ተጨማሪ ኃይል ተሰራጭቷል የተባለ ቢሆንም ዋና ከተማዋ አዲስ አበባን ጨምሮ በተለያዩ ከተሞች የመብራት መቆራረጥ በተደጋጋሚ የተስተዋለ ሲሆን የአባይ ግድብ ከተጠናቀቀ የመብራት ችግር ይቀረፋል የተባለ ቢሆንም ግድቡ ሙሉ ለሙሉ በሙሉ አቅሙ ስራ ላይ ውሏል ወይ የተባለውን ኃይል ሁሉ እየሰጠ ነው የሚለው ላይ አስቀድሞም ጥርጣሬ የነበራቸው ወገኖች ቅሬታ ሲያነሱ እንደነበር አይዘነጋም። ግድቡ ከነበሩት 16 ተርባይኖች መካከል የተወሰኑት መቀነሳቸውና ሙሉ ለሙሉ ተመርቋል ከተባለም በኋላ ምን ያህል ኃይል ያመነጫል የሚለውን አገዛዙ የሚገልጸው ላይ አንዳንዶች ጥርጣሬ ሲያነሱ መቆየታቸው አይዘነጋም። በማዳጋስካር በአገሪቱ የመብራትና የውሃ መቆራረጥን ተከትሎ ወጣቶች ህዝባዊ ተቃውሞ ማንሳታቸውን ምክንያት በማድረግ ሰራዊቱ የወጣቶቹን ተቃውሞ በተቀላቀለ ማግስት የአገሪቱ ፕሬዝዳንት አገር ጥለው መፈርጠጣቸው አይዘነጋም። ላለፉት 2 ዓመታት የጠቅላይ ሚኒስትር አብይ አህመድ ልዩ ጽህፈት ቤትም ኃላፊ ወይም ቺፍ ኦፍ ስታፍ ሆነው ያገለገሉት አቶ ሰንዶካን ደበበ በ5 ዓመትም ውስጥ ለ4ኛ ጊዜ አዲስ ሹመትም ተሰጣቸው። በዛሬው ዕለትም የሚቋቋመው ደንቡን ያጸደቁለት የኢትዮጵያ ኒውክሌር ኃይል ኮሚሽን በኮሚሽነርነት እንዲመሩ መሾማቸውም የጠቅላይ ሚኒስትሩ ጽህፈት ቤትም አስታውቋል። ጠቅላይ ሚኒስትር አብይ አህመድ አቶ ሰንዶካን ከዛሬ ማክሰኞ ወይም ጥቅምት 4 2018 ዓ.ም ጀምሮ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን ያስታወቀው የጠቅላይ ሚኒስትሩ ጽህፈት ቤትም ሲሆን ጽህፈት ቤቱ ይህንን ሹመትም ይፋ ከማድረጉ 2 ሰዓትም አስቀድሞ ባሰራጨው መረጃ የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው መደበኛ ስብሰባ አዲሱን የኮሚሽን መስሪያ ቤትም የሚያቋቁም ደንብ ማጽደቁን አስታውቆ ነበር። ኮሚሽኑ ኢትዮጵያ የኒውክሌር ቴክኖሎጂ ከዓለም አቀፍ ማዕቀፎችን በተጣጣመ መልኩ ሰላማዊ መንገድ ለመጠቀም የምታደርገውን ጥረትም የመምራትና የማስተባበር ኃላፊነት የተጣለበት ነው በማለትም አቶ ሰንዶካን ይህንን መስሪያ ቤትም እንዲመሩ ከመሾማቸው አስቀድሞ በተለያዩ የመንግስት ተቋማትም ላለፉት 14 ዓመት መስራታቸውም ተገልጿል። ባለፈው 2001 ዓ.ም ከሐረማያ ዩኒቨርሲቲ በምግብ ሳይንስና በምርት አሰባሰብ ቴክኖሎጂ የመጀመሪያ ዲግሪያቸውን ያገኙት አቶ ሰንዶካን ከ2 ዓመት በኋላ በአዲስ አበባ ዩኒቨርሲቲ በምግብ ሳይንስና ኒውትሪሽን 2ኛ ዲግሪያቸውን መያዛቸው ታውቋል። በዚህም ዓመትም የብዝሃ ህይወትም ጥበቃ ኢንስቲትዩት የሚባለውን መንግስታዊ ተቋም በምርምር ሰራተኝነት የተቀላቀሉ ሲሆን በኢንስቲትዩት 3 ዓመትም ለሚጠጋ ጊዜ የቆዩትም አቶ ሰንዶካን ቀጣይ ማረፊያቸው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ሲሆን በዩኒቨርሲቲው ለ1 ዓመትም ከ4 ወራት ያስተማሩ መሆናቸውም ታውቋል። ወደ መንግስት የሥራ ኃላፊነት ከመጡበት ካለፈው ዳር 2007 ዓ.ም ጀምሮ በ7 መስሪያ ቤቶችም መሾማቸውም ታውቋል። የአቶ ሰንዶካን የመጀመሪያ ሹመታቸው ያገኙት በሳይንስና ቴክኖሎጂ መረጃ ማዕከል ሲሆን ማዕከሉን ለ1 ዓመትም ከ3 ወራት በዋና ዳይሬክተርነት ካገለገሉ በኋላ በተመሳይ የሹመት ደረጃ ወደ ኢትዮጵያ አእምሮ ንብረትም ጽህፈት ቤትም ተዛውረዋል። ጠቅላይ ሚኒስትር አብይ አህመድ ሚኒስትር ከመሆናቸው በፊትም የሳይንስና ቴክኖሎጂ መረጃ ማዕከልን በዋና ዳይሬክተርነት መምራታቸው የሚታወስ ሲሆን ይህም ማዕከል ስያሜውን ወደ ቴክኖሎጂና ኢኖቬሽን ኢንስቲትዩት ከቀየረ በኋላ አቶ ሰንዶካን በዋና ዳይሬክተርነት ለ2 ዓመታት መምራታቸውም ታውቋል። የዘንድሮን ምርጫ ታሳቢ በማድረግ የኮሪደር ልማት በዚህ ዓመት አናካሄድ የሚለው ማዘናጊያ ህዝቡ ሊሰማ እንደማይገባ አገዛዙ በኮሪደር ልማት የጫካ ፕሮጀክትና የወንዝ ዳር ፕሮጀክት ስም ያፈናቀላቸው ዜጎች መድረሻ ያጡበት ድርጊት ምርጫው እንዳለፈ ይደገማል፣ ልንዘናጋ አይገባም የሚሉ አስተያየቶች መሰጠት ተጀምረዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ትላንት በካድሬ የምክር ቤቱ አባል በጥያቄ መንገድ የቀረበውን መሰረት በማድረግ የኮሪደር ልማት በዚህ ዓመት አናካሄድም፣ በርካታ ቤቶችን
እንገነባለን የሚለው ህዝቡን ጥርጣሬ ላይ ጣለ ሲሆን የኮሪደር ልማት በዚህ ዓመት አናካሄድ የሚለው በመቶ ሺህ የሚቆጠሩ የአዲስ አበባ ነዋሪዎችን ከቀያቸው እያፈናቀሉ ሜዳ የጣሉበትን እርምጃ ተከትሎ በህዝቡ ውስጥ ከፍተኛ ቅሬታና ተቃውሞ ታፍኖ የሚገኝ በመሆኑ ይህንን ቅሬታ ለማለዘብና ሌሎችም ነገ ተመሳሳይ እጣ ይደርስብናል ብለው በስጋት ላይ ያሉትን ለተወሰኑ ወራት ምርጫው እስኪያልፍ ድረስ እነሱ ራሳቸው ብቻቸውን ሮጠው የሚያሸንፉበት ምርጫን ለማሳካት ህዝቡ ተረጋግቶ እንዲጠብቃቸውና ከምርጫ በኋላ መርጣችሁናል የፈለግነውን እናደርጋለን በሚል እንደ ከዚህ ቀደሙ ብቻቸውን ሮጠው ያሸነፉበትን ምርጫ ተከትሎ ህጋዊ ስልጣን አለን በሚል ህዝብን መድረሻ ለማሳጣት የሚወስዱት እርምጃ አካል ነው የሚሉ ቅሬታዎች ጎልተው መሰማት ጀምረዋል። ጀዋር መሐመድ በማህበራዊ ገጹ ከአዲስ አበባ ልጆች ደረሰኝ ያለውን መረጃ መሰረት አድርጎ የኮሪደር ልማቱ የቆመበት ዋና ምክንያት የትላንቱን አያስታውስም በሚል የአዲስ አበባ ህዝብ ለመጪው ምርጫ ለማዘናጋት ነው። ኮሪደር ልማቱ ከቀጠለ አብዛኛው የአዲስ አበባ ነዋሪ መተዳደሪያ የሆኑ ሱቆች መፍረሳቸው አይቀሩም። ይህም ህዝብን ያስርባል። የተራበ ህዝብ ደግሞ መንግስት መብላቱ ግልጽ ነው። በተለይም የኔፓልና የማዳጋስካር ህዝባዊ እምቢተኝነት በአገዛዙ ላይ ትልቅ መደናገጥ ፈጥሯል። ላማለኝ በሰማይ ወተቷንም አላይ የጅል ፖለቲካ ጀምረዋል። ህዝቡ የፈለገው ዳቦና ሰላም፣ እነሱ ብልጭልጭ የኮሪደር ልማት አቁመናል። አሁን የአዲስ አበባ ህዝብ የሚያስፈልገው ኮንዶሚኒየም ነው ብለው ሊያሞኙን ሲሞክሩ እንስቃለን በማለት የሰጡትን አስተያየት አጋርተዋል። ከፒያሳና 4 ኪሎ አንስተው የፈጨ ሲወረውሩት ለነበሩት ህዝብ አሁን ቤት እንገነባለን ብለው ይዋሹታል። ከምርጫ በኋላ ከጦር ኃይሎች አንስቶ ልደታ፣ ጨርቆስ፣ አብነት፣ አውቶቡስ ተራ፣ አማኑኤል ተነሺ መሆኑ ይታወቃል። አስበው የአዲስ አበባ ነዋሪን ተወልዶ ካደገበት እያነሱ ያለበቂ ካሳ የሚነሳው የኦሮሞ ገበሬ መሬት ላይ ያፈሱታል በማለት ጀዋር መሐመድ ከአዲስ አበባ ደረሰኝ ያለውን የህዝብ አስተያየት በማህበራዊ ሚዲያው አጋርቷል። በቅርቡ የአሜሪካ መንግስት የኮሪደር ልማቱ ዜጎችን ለማፈናቀል የንብረት ዋስትናን የሚያሳጣ መሆኑን በዝርዝር ሪፖርት ማውጣቱ በአገዛዙ ላይ ተጨማሪ ጫና መፍጠሩን የሚናገሩ ወገኖች የአዳነች አቤቤ በዚህ ዓመት የኮሪደር ልማት አናካሄድም፣ የቤት ልማት ላይ እናተኩራለን የሚለው ተፈናቅሎ ሜዳ የጣሉትና ያለበቂ ካሳ ከከተማ ውስጥ ያባረሩት ከተማ ውስጥ መውደቂያ አጥቶ ግማሹ በየሜዳው የወደቀበትን ቤተሰብ የፈረሰበትን ዜጎች ለፍተው የሰሩትን ሀብት በአንድ ቀን አዳር ያጡበትን እርምጃ ሌላውን ለማዘናጋትና ህዝቡ ተባብሮ ለመብቱ እንዳይቆም ለማድረግ የታሰበ መሆኑን ይሄው ጉዳይ አገዛዙ በተቆጣጠራቸው መገናኛ ብዙሃን ሆን ተብሎ ሰፊ ትኩረት ተሰጥቶት እንዲነገር እየተደረገ መሆኑን የሚወጡ አስተያየቶች ገልጸዋል። ከ5 ዓመታት በፊት የተደረገው ምርጫ ዋዜማ አዳነች አቤቤ ከደቡብ አፍሪካ ቁጭ በሉ ኩባንያ ጋር 1.5 ሚሊዮን ቤቶችን እንገነባለን የሚል ፊርማ ተፈራርማ የነበረ ሲሆን ይህም የውሃ ሽታ ሆኖ መቅረቱን ህዝቡ የትላንቱን አያስታውስም የሚል እብሪት ውስጥ መግባታቸውን ያሳያል የሚለው አስተያየቶች ተከትለው ቀርበዋል። የሶማሌላንድ ራስ ገዝ ፕሬዝዳንት አብዱራህማን መሐመድ አብዱላሂም የካቢኔ አባላቶቻቸውን ይዘው ወደ አዲስ አበባም ዛሬ ረፋድ ላይ ማቅናታቸውን ጽህፈት ቤታቸው አስታወቀ። ሶማሊያም የግዛቴ አካል ነች የምትላት የሶማሌላንድ ራስ ገዝ ፕሬዝዳንት አብዱራህማን ወደ ኢትዮጵያ ማምራታቸው የተነገረው የሶማሊያው ፕሬዝዳንት ሼክ መሐመድ ሐሰን በአዲስ አበባ ጉብኝት ካደረጉ ከአንድ ቀን በኋላ መሆኑ አነጋጋሪ ጉዳይ ሆኗል። ከፕሬዝዳንቱ ጋር የሶማሌላንድ የውጭ ጉዳይ ሚኒስትር፣ የገንዘብ ሚኒስትር፣ የአገሪቱ ጦር አዛዥ እንደዚሁም የብሔራዊ ደህንነት ኃላፊዎችም አብረው ወደ አዲስ አበባ ማቅናታቸውም ተገልጿል። ማክሰኞ ጥቅምት 4 2018 ዓ.ም ረፋድ ላይ ከሃርጌሳ በተነሳ የኢትዮጵያ አየር መንገድ አውሮፕላን ላይ ሲሳፈሩ የታዩት የሶማሌላንድ ራስ ገዙ ፕሬዝዳንት የአዲስ አበባ ጉዟቸውን በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተሰጠ ማብራሪያ የለም። የሶማሌላንድ መንግስትም ቃል አቀባይ ባወጣው መግለጫ የፕሬዝዳንቱ ጉዞ የሁለቱ አገራትን ግንኙነት በተለይ በደህንነት፣ በምጣኔ ሀብት፣ በንግድና በትራንስፖርት መስኮችም ለማጠናከር የታቀደ ነው ብሎታል። ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ አዲስ አበባ ሲሄዱ አገራቸው ከኢትዮጵያ ጋር አወዛጋቢ የተባለ የወደብ ስምምነት ከተፈራረመች በኋላ በአዲሱ የአገሪቱ መሪ የተደረገ የመጀመሪያ ጉዞ መሆኑም ታውቋል። የፕሬዝዳንቱ የአዲስ አበባ ጉብኝት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባን ጎብኝተው በተመለሱ በ24 ሰዓት በኋላ በሆኑም ጉዳዩን አነጋጋሪም አድርጎታል። ኢትዮጵያ ከሶማሊያ ተነጥላ ነጻ ሀገርነቷን ካወጀችው ሶማሌላንድ ጋር ባለፈው ታህሳስ 22 2016 ዓ.ም የባህር በር ስምምነት የተፈራረሙ ሲሆን ስምምነቱ ውዝግብና አካባቢና ዓለም አቀፍም ተቃውሞ ገጥሞት እንደነበረ ይታወሳል። የሶማሌላንድ ራስ ገዙ አዲሱ ፕሬዝዳንት የተመረጡ ሰሞን አገራቸውና ኢትዮጵያም ቀደም ሲል የተፈራረሙትን ስምምነት በሚመለከት መንግስታቸው ጊዜ ወስዶ እንደሚያጤነው መናገራቸው ይታወሳል።
ከስልጣናቸው እንዲነሱ ለሳምንታት የቀጠለ ተቃውሞ የገጠማቸው የማዳጋስካር ፕሬዝዳንት አንድሬ ራሄሌና የግድያ ሙከራም ከተደረገባቸው በኋላ አስተማማኝ ባሉት ስፍራ መደበቃቸውን ተናገሩ። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የወታደራዊ መኮንኖችና የፖለቲከኞች ቡድን እኔን ለመግደል እቅድም ነድፈዋልም ሲሉ ወቅሰዋል። ፕሬዝዳንት አንድሬ ያሉበትን ስፍራ ባይገለጽም ያልተረጋገጡ ምንጮች እንደገለጹት በፈረንሳይ ወታደራዊ አውሮፕላን ሀገራቸውን ጥለው መኮብለላቸውንም ገልጸዋል። በዋነኛነት በወጣቶችም ሰልፈኞች ለተከታታይ ሳምንታት የተደረገው ሀገራዊ ተቃውሞ ፕሬዝዳንቱ ከስልጣን ማንሳቱን ኢላማ ያደረገም ሲሆን ፕሬዝዳንቱም ካቢኔያቸውን በመበተንና ሌሎችም እርምጃዎች በመውሰድ ወጣቶችን ተቃዋሚዎችን ለማረጋጋት ያደረጉት ጥረትም እንዳልሰመረላቸው ታውቋል። ይህ በዚህ እንዳለ የፕሬዝዳንቱን መሸሽ ወይም መኮብለልን ተከትሎ የአገሪቱ መከላከያ ኃይል ስልጣን የተቆጣጠረ ሲሆን በፕሬዝዳንቱ ላይም ክስ መጀመሩን ተከትሎ ስልጣን መቆጣጠሩን አስታውቋል። የአገሪቱ ልዩ ወታደራዊ ክፍል ተግባራዊ የሚሆን አንዳንድ እርምጃዎችን ይፋ ማድረጉ የተዘገበ ሲሆን ከእርምጃዎቹ መካከል ከብሔራዊ ምክር ቤቱ በስተቀር ሁሉንም የመንግስትም አካላት መበተን፣ ህገ መንግስቱን ማፍረስና አዲስ ህገ መንግስትም ለማጽደቅ ህዝበ ውሳኔ ማካሄድም ይገኙበታል። ከዚህም በተጨማሪም አዲስ ጠቅላይ ሚኒስትር መሾም፣ ከዚያም ለ2 ዓመታት የሚዘልቅ አዲስ የሽግግር መንግስት ማቋቋም ተግባራዊ ይሆናል በተባሉት እርምጃዎች ውስጥ መካተታቸው ታውቋል። የማዳጋስካር ፕሬዝዳንት ኃላፊነት በሀገሪቱ ህግ አስከባሪ ኃይልና ሰራዊት በበላይነት እንደሚመራ የተገለጸ ሲሆን የጋራ ምክር ቤትም ይቋቋማልም ተብሏል። የጋራ ምክር ቤቱም ከሰራዊቱ ከአገር ውስጥ ህግ አስከባሪና ከብሔራዊ ፖሊስ መኮንኖች የተውጣጣ እንደሚሆን የብሔራዊ ደህንነት መከላከያ ኤጀንሲ ኃላፊ የሆኑት ኮሬል ኔንድሪያን ለመገናኛ ብዙሃን ገልጸዋል። ምክር ቤቱም የከፍተኛ ሲቪል አማካሪዎችን ተሳትፎን ያገለለ እንደማይሆን መግለጻቸውም የሩሲያው የዜና አገልግሎት ስፑትኒክም ዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።